ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በፖሊዮና ሌሎች ተላላፊ በሽታዎች ሳቢያ በህፃናት ላይ የሚደርሱ የጤና እክሎችን ለመከላከል ህብረተሰቡ እድሜያቸው ከ5 ዓመት በታች የሆኑ ህፃናትን እንዲያስከትብ የከፋ ዞን አስተዳደር አሳሰበ። በዞኑ ከየካቲት 14 እስከ 17 2017 ዓ.ም በሁሉም ወረዳዎች የተቀናጀ የፖሊዮ ክትባትን በዘመቻ ለመስጠት ዝግጅቱን ማጠናቀቁን የከፋ ዞን ጤና መምሪያ ገልጿል። ክፍሌ አለሙ በዓለም አቀፍ ደረጃ 11 በሽታዎችን በክትባት መከላከል እንደሚቻል የዓለም ጤና ድርጅት ያስጠናው ጥናት ያሳያል። በጥናቱ ከተለዩ በሽታዎች መካከልም ፖሊዮ አንዱ ነው። የፖሊዮ ክትባትን በዓለም ላይ መስጠት የተጀመረው በፈረንጆቹ አቆጣጠር በ1966 ሲሆን በኢትዮጵያ ደግሞ በ1972 ዓ.ም ነው የተጀመረው። አሁን እንደ ሀገር እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ከየካቲት 14 2017 ጀምሮ እስከ የካቲት 17 2017 ዓ.ም ባሉት 4 ቀናት በ7 ክልሎች እድሜያቸው ከ5 ዓመት በታች የሆኑ ህጻናት የተቀናጀ ፖሊዮ ክትባት ይሰጣቸዋል። ክትባቱ ከሚሰጥባቸው ክልሎች መካከል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንዱ ነው። በዚህ ክልል 552246 ህጻናት ክትባቱ ይሰጣቸዋል ተብሎ የታቀደ ሲሆን ከዚህ አሃዝ ከ208000 በላዩ በከፋ ዞን የሚገኙ ናቸው። የዞኑ ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ክትባቱ የሚሰጠው በፖሊዮ ምክንያት በህጻናት ላይ ከሚከሰት የእድሜ ልክ አካል ጉዳተኝነት ለመታደግ እንደሆነ ተናግረዋል። ፖሊዮ ቫይረስ በብዛት የሚያጠቃው ነርቭን ነው። ነርቭ ጉዳት ደረሰ ማለት እግር አገልግሎት አይሰጥም። እጅም በዛው ልክ በጣም መልፈስፈስ የሚኖርባቸው ሂደቶች አሉ። አብዛኛዎችን ልጆች ከተማ አካባቢ የተወሰኑ ቦታዎች ላይ አይታችሁ ከሆነ መራመድ አቅቷቸው እየተሸራተቱ የሚሄዱ ልጆች የፖሊዮ በሽታ ውጤቶች ናቸው። ስለዚህ ከዚህ በሽታ ህፃናትን እንታደግ ብለን ነው አሁን በዘመቻ ክትባት የሚሰጠው። ኃላፊው በአሁኑ ዘመቻ ከፖሊዮ ክትባት ጋር በማቀናጀት የሚከናወኑ ተግባራት እንዳሉም ጠቅሰዋል። የተቀናጀ ስንል ለፖሊዮ ክትባት ዘመቻ ቤት ለቤት ስንዞር አብረን ከዚህ በፊት ክትባት ሳይወስዱ የቀሩ ምንም ያልጀመሩ በአንዳንድ አጋጣሚዎች ቦታዎች በጣም ገደላማ ፖኬት ሆኖ ጤና ባለሙያዎች ያልደረሱባቸው ቦታዎች ሆኖ ክትባት ያልጀመሩ ህፃናት ካሉ የመለየት ስራዎች ይሰራሉ። ሁለተኛ ደግሞ ከጀመሩ በኋላ ያቋረጡ እድሜያቸው ከ5 ዓመት በታች ሆኖ ከዚህ በፊት ጀምሮ በመደበኛ ክትባት መጨረስ ሲገባቸው ሳይጨርሱ የቀሩ ልጆች ካሉ የመለየት ስራ ይሰራል። ስለዚህ ዘመቻ የሚሰጥበት ቀን ከቀን 17 ከየካቲት 17 እስከ ከየካቲት 14 እስከ 17 ነው። ለ4 ቀን ነው ተከታታይ የሚሰጠው። ያ ማለት የፊት ለፊታችን አርብ ጀምሮ አርብን፣ ቅዳሜን፣ እሁድና ሰኞ በ4 ቀን ዘመቻው የሚጠናቀቅበት ሁኔታ ይኖራል። በዚህ የክትባት ዘመቻ በዞኑ ከ208329 በላይ ህጻናትን ለመከተብ እቅድ ተይዟል። ይሄም ከክልሉ ከፍተኛውን ድርሻ ይይዛል። የክትባት ጣቢያዎች ለብቻ ፖስት አይከፈትም። ክትባቱ የሚሰጠው ቤት ለቤት ነው። የጤና ባለሙያዎች በቡድን ይደራጃሉ። መንደር መመራር ይኖራል፣ የመመዘግብ ይኖራል። ቤት ለቤት ክትባቱ ይሰጣል። እያንዳንዱ ቤት ይደረሳል፣ ምልክት ይደረጋል። ህፃናት ቢኖሩም ባይኖሩም ቤት ይደረስና ህፃን አለመኖሩም ምልክት ይደረጋል። ህፃን ካሉም ተከትቦ የሚወጣበት ሁኔታዎች ይኖራሉ። ስለዚህ በ4 ቀን ውስጥ የፖሊዮን ክትባት ከ208329 በላይ ህፃናትን አግኝተን እንከትባለን ብዬ ነው በዚህ አጋጣሚ መልእክት ማስተላለፍ የምፈልገው። የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ጨምረውም በፖሊዮ ቫይረስ የተጠቃን ህፃን በህክምና ማዳን የማይቻል በመሆኑ ህብረተሰቡ እድሜያቸው ከ5 ዓመት በታች ያሉ ህፃናትን አቅርቦ እንዲያስከትብ አሳስበዋል። ስለዚህ በሽታው በጣም አደገኛ ነው። ያ ማለት እንግዲህ አክመን ማዳን አንችልም። አንድ ሰው በፖሊዮ በሽታ ከተያዘ አክሞ ማዳን አይቻልም። የሚጎዳው ነርቭን ነው። እግርና እጅ መልፈስፈስን ነው የሚያመጣው። እድሜ ልክ ጥገኛ ሆኖ የሚኖር ሰው ነው የሚሆነው በፖሊዮ የተያዘ ሰው። ስለዚህ ከዚህ አደገኛ በሽታ ራስን ለመጠበቅ ክትባቱን በአግባቡ እንዲወስዱ ለማህበረሰቡ መልእክት ማስተላለፍ ፈልጋለሁ። በከፋ ዞን የሚካሄደውን የተቀናጀ የፖሊዮ ክትባት ዘመቻ ስኬታማ ለማድረግ ለባለድርሻ አካላት በተዘጋጀ ንቅናቄ መድረክ ላይ የተገኙት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ህብረተሰቡ የክትባቱን ጥቅም በአግባቡ በመረዳትና ለጉዳዩ ትኩረት በመስጠት ህጻናትን እንዲያስከትብ አሳስበዋል። 4 ቀን በጣም ጠባብ ጊዜ ነው። ጤና ባለሙያ ደግሞ አንድ ቦታ ቁጭ ብሎ ሳይሆን በየቤቱ እየዞረ ያለበት ሁኔታ ነው ያለው። አንዴ እስከ ቤትም ተገደው አንዳንዴ ሰው ቤት የሄደውን ነገር የማይጠቀምበት በሩን ዘግቶ የማይገኝበት ሲሄድ ምን ያደርጋል ምንም ጥቅም የለውም ብሎ በችልታ የሚያልፍበት ሁኔታ አለ። ይህ አጠቃላይ ለግለሰቡም ለመላው ሀገሪቱም ችግር ስለሚፈጥር
ትኩረት ሰጥቶ ይህን ጉዳይ በአግባቡ መውሰድ የሚችሉበት ሁኔታ ይኖሩ። ከ5 ዓመት በታች የሆኑ ህጻናት ካሉ ቀደም ሲል የወሰዱ እንደገና ጨምረው መውሰድ መቻል አለባቸው። ያልወሰዱ አካላትም ደግሞ በአዲስ መልኩ ይህን እድል መጠቀም የሚችሉበት ሁኔታ እንዲኖር ሁላችንም በጋራ መናገር የሚችልበት ሁኔታ ካለ ለጉዳዩ ክብደት ተሰጥቶ ክትባቱን መውሰድ የሚችሉበት ሁኔታ ይኖራል። እንደ 85% 95% ማንንም 100% ያሉ ህጻናት እድሉን ማግኘት የሚችሉበት ሁኔታ ይኖር፣ በገጠርም በከተማም ያሉ። ስለዚህ መልእክት በአግባቡ መተላለፍ የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል ነው። ዋና አስተዳዳሪው አክለውም በዞኑ የሚገኙ የሚዲያ ተቋማትም የወደፊቷን ኢትዮጵያ የሚረከቡ ህጻናት ጤናማ ዜጋ እንዲሆኑ ሚናቸውን መወጣት እንዳለባቸው አስገንዝበዋል። ሚዲያ ተቋሞቻችን ያው ከሰላም አንጻር ከልማት አንጻር ሰው ጤናውን ሊጠብቅ የሚችልበት ሁኔታ እንዲኖር ከማድረግ አንጻር በርካታ ስራዎችን እየሰራችሁ ያላችሁ ናችሁ። አሁን ደግሞ በዞናችን የምትንቀሳቀሱ ወይም እየሰራችሁ ያላችሁ ሚዲያዎች ለዚህ በቂ መልእክት መተላለፍ የሚችልበት ሁኔታ፣ ወቅቱን የጠበቀ ህጻናት ሊከተቡ የሚችሉበት፣ ወላጆችን እንዳይሉ ትምህርት ቤቶች የድርሻቸውን ሊወጡ የሚችሉበት ሁኔታ እንዲኖር፣ ሌሎች አካላትም ማህበረሰቡ አጠቃላይ ይህ ክትባት በማጣት ሊመጣ የሚችለው አደጋ ከልማት ከፖለቲካ ከማህበራዊ ህይወት ጋር በጣም ከባድ ስለሆነ እችን አስከትቦ የሚመጣውን የህፃኑን ጤንነት መጠበቅ የሚቻልበት ሁኔታ ስላለ በሚዲያ ቋንቋ በደንብ በሚስብ መልኩ ሰዎችን ማነሳሳት የሚቻልበት ሁኔታ ልዩ ትኩረት ተደርጎ መሰራት የሚችልበት ሁኔታ ይኖር ነው። ምናልባትም በአንድ አካባቢ ላይ በፖሊዮ የተጠቃ ህጻን ቢኖር በአካባቢው ያሉ ከ200 በላይ ህጻናትን ለቫይረሱ ተጋላጭ የሚያደርግ በመሆኑ ከአርብ የካቲት 14 እስከ ሰኞ የካቲት 17 2017 ዓመተ ምህረት ከማለዳው 12 ሰዓት እስከ ምሽት 12 ሰዓት የሚሰጠውን ክትባት ህብረተሰቡ ህጻናት ልጆቹን በማስከተብ የድርሻውን እንዲወጣ ተጠይቋል። በከፋ ዞን ጤና መምሪያ አዘጋጅነት በተካሄደው በዚህ የግንዛቤ ማስጨበጫ መድረክ ላይ የክልሉ ፋይናንስና ኢኮኖሚ ልማት ቢሮ ኃላፊዋ ወይዘሮ ወሰነች ቶማስ፣ የክልሉ ጤና ቢሮ ምክትል ኃላፊ አቶ ሙሉቀን አሰፋና የከፋ ዞን ብልጽግና ፓርቲ ከፍተኛ አመራሮች፣ የየሃይማኖት ተቋማት መሪዎችና ጉዳዩ ይመለከታቸዋል የተባሉ የህብረተሰብ ተወካዮች ተሳትፈዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከየካቲት 14 ቀን 2017 ዓ.ም ጀምሮ ለ4 ተከታታይ ቀናት የፖሊዮ መከላከያ ክትባት በዘመቻ እንደሚሰጥ የክልሉ ጤና ቢሮ ገለጸ። ክትባቱ በክልሉ ሁሉም አካባቢዎች እድሜያቸው ከ5 ዓመት በታች ለሆኑ ህጻናት የሚሰጥ መሆኑ ነው የተገለጸው። የክልሉ ጤና ቢሮ ኃላፊ አቶ ብርሃም ተማም እንዳሉት በክልሉ እድሜያቸው ከ5 ዓመት በታች ለሆኑ 552246 ህጻናት የፖሊዮ ወይም የልጅነት ልምሻ ክትባት በዘመቻ ይሰጣልም ብለዋል። ክትባቱ ጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከዓለም ጤና ድርጅትና ከዩኒሴፍ ጋር በትብብር ይሰጣልም ብለዋል። ኃላፊው የክትባት ዘመቻው እንዲሳካ ወላጆች ልጆቻቸውን በወቅቱ በማስከተብ የድርሻቸውን እንዲወጡ መልእክት አስተላልፈዋል። የዘገበው የኢትዮጵያ ዜና አገልግሎት ነው። በክልሉ ሁሉም አካባቢዎች የማህበረሰብ መድኃኒት ቤቶችን በመክፈት ህብረተሰቡን ተጠቃሚ ለማድረግ እየሰራ መሆኑን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የጤና ቢሮ ገለጸ። በታርጫ ጠቅላላ ሆስፒታል በተለያዩ ተቋማት ድጋፍ የተገነባው የማህበረሰብ መድኃኒት ቤት ግንባታው ተጠናቆ ተመርቋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ተከታትለን እንመለስ። አቶ ብርሃም ተማም በታርጫ ጠቅላላ ሆስፒታል በኢቲ ማዕድን ልማት አክሲዮን ማህበር በክልሉ ጤና ቢሮ በዳውሮ ዞን አስተዳደር ጽህፈት ቤት በታርጫ ከተማ ከንቲባ ጽህፈት ቤትና በታርጫ ጠቅላላ ሆስፒታል ድጋፍ የተሰራውን የማህበረሰብ መድኃኒት ቤት አስመርቀዋል። ኃላፊው የተመረቀው የታርጫ ጠቅላላ ሆስፒታል የማህበረሰብ መድኃኒት ቤት በአካባቢው የመድኃኒት አቅርቦት እጥረት ለመቅረፍ የማይተካ ሚና እንዳለውም አብራርተዋል። ለመድኃኒት ቤቱ ግንባታና መደራጀት የተባበሩትን ሁሉ ያመሰገኑት የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው የሆስፒታል ቡድኑ ለመድኃኒት ቤቱ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታውቀዋል። የታርጫ ጠቅላላ ሆስፒታል ስራ አስኪያጅ አቶ ያዕቆብ ሌንጫ የመድኃኒት ቤት መከፈቱ የሆስፒታሉን የአገልግሎት አሰጣጥ ተደራሽነት እንደሚያሳድግ ተናግረዋል። የታርጫ ጠቅላላ ሆስፒታል ማህበረሰብ መድኃኒት ቤት የከተማውን ማህበረሰብ ጤና ተጠቃሚነት እንደሚጨምር የገለጹት የታርጫ ከተማ ከንቲባ አቶ ዳዊት ወንድሙ ናቸው። ለመድኃኒት ቤቱ ግንባታ 2.6 ሚሊዮን ብር ወጪ እንደተደረገ የገለጹት የኢቲ ማዕድን ልማት አክሲዮን ማህበር ስራ አስኪያጅ ተወካይ አቶ ወንድሙ ምትኩ አክሲዮን ማህበሩ በጤናና በትምህርት ዘርፍ ማህበራዊ ኃላፊነቱን እየተወጣ እንደሚገኝ አብራርተዋል። በቦታው የተገኙ የታርጫ ከተማ ነዋሪዎች በመድኃኒት ቤቱ መከፈት መደሰታቸውን ገልጸው መድኃኒት ቤቱ እንዲከፈት የተባበሩትን አመስግነዋል። የከተማውን ነዋሪ የንጹህ መጠጥ ውሃ ጥያቄ ለመመለስ እየሰራ መሆኑን በጊምቦ ወረዳ የኡፋ ከተማ ውሃ አገልግሎት ጽህፈት ቤት አስታወቀ። ጽህፈት ቤቱ ከ1 ኪሎ ሜትር በላይ አዲስ የንጹህ መጠጥ ውሃ መስመር ዝርጋታ እያከናወነ መሆኑም ተገልጿል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ተከታትለን እንመለስ።
ውሃ በዓለማችን በእጅጉ ለህይወት አስፈላጊ ከሆኑ ንጥረ ነገሮች ዋነኛው ነው። ባደጉት ሀገራት ንጹህ የመጠጥ ውሃ ማግኘት በአቅራቢያ ያለን ቧንቧ የመክፈትን ያህል ቀላል ሲሆን፣ በአንጻሩ በድሆቹ ሀገራት የሚኖሩ ዜጎች ንጹህ የመጠጥ ውሃ እንደማያገኙ መረጃዎች ይጠቁማሉ። በኢትዮጵያም በተመሳሳይ ይኸው ችግር በስፋት ይስተዋላል። በተለይ ዓመቱን ሙሉ ዝናብ በማያጣው እንደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለው አካባቢ ችግሩ የጎላ ነው። በከፋ ዞን ጊምቦ ወረዳ ለማህበረሰቡ የዘመናት የንጹህ መጠጥ ውሃ ጥያቄ ምላሽ ለመስጠት እየተሰራ ስለመሆኑ ተገልጿል። በከፋ ዞን ጊምቦ ወረዳ የኡፋ ከተማ የንጹህ መጠጥ ውሃ አገልግሎት ጽሕፈት ቤት ስራ አስኪያጅ አቶ ንጋቱ አሊ ከማዘጋጃ ቤት ጋር በመናበብ ተጨማሪ የመስመር ዝርጋታ ስራ መጀመሩን አስታውቀዋል። በዚህ መሰረት ከ1 ኪሎ ሜትር በላይ አዲስ የውሃ መስመር ዝርጋታ እንደሚከናወን ገልጸዋል። በቀጣይ በሌሎች ተደራሽ ያልሆኑ አካባቢዎች ላይ በየደረጃው ማህበረሰቡን በማስተባበር የማዳረስ ስራ ይሰራል ብለዋል። ቀድሞ የተዘረጉትንም ሆነ አሁን ላይ በመዘርጋት ላይ የሚገኙ የውሃ መስመሮችን ማህበረሰቡ በባለቤትነት መንፈስ እንዲጠብቅ መልእክት አስተላልፈዋል። የጊምቦ ወረዳ ውሃ ማዕድንና ኤነርጂ ልማት ጽሕፈት ቤት ኃላፊ አቶ አለሙ አሸብር በበኩላቸው በኡፋ ከተማ ከህብረተሰቡ 30 በመቶ ከመንግስት ደግሞ 70 በመቶ ወጪ በመጋራት የተለያዩ እቃዎች ግዢ መፈጸሙን ተናግረዋል። በዚህም መሰረት 69 አባወራዎች ቤት ላይ ሊደርስ የሚችል የውሃ መስመር ዝርጋታ መከናወኑን ጠቁመዋል። በከተማው ካለው የህዝብ ቁጥርና የንጹህ መጠጥ ውሃ ፍላጎት አንጻር አሁን ያለው ተደራሽነት ዝቅተኛ በመሆኑ በቀጣይ የወረዳው መንግስትና የከተማው ማዘጋጃ ቤት በትብብር በመስራት የማህበረሰቡን የንጹህ መጠጥ ውሃ ፍላጎት መመለስ ይገባል ብለዋል። የፌዴራል የፍትህና ህግ ኢንስቲትዩት ለደቡብ ምዕራብ ኢትዮጵያ ፍትህና ህግ ባለሙያዎች በተለያዩ ርዕሰ ጉዳይ ላይ ያተኮረ ስልጠና በቦንጋ ከተማ ሰጥቷል። ስልጠናው በዋናነት በክልሉ በየደረጃው ለሚገኙ ዳኞች፣ አቃቢያነ ህግና ፖሊሶች እንደሆነም ተመላክቷል። ፍጹም ተሾመ ክልሉ እስካሁን የፍትህና ህግ አካላትን ማሰልጠኛ ተቋም የሌለው መሆኑን የጠቀሱት በፌዴራሉ ፍትህና ህግ ኢንስቲትዩት የዳኝነትና ፍትህ አካላት መሪ ስራ አስፈጻሚ ወይዘሮ ሰናይት አንዳርጌ ስልጠናው የክልሉን ፍትህና ህግ ዘርፍ በማሰልጠንና በማብቃት የፍትህን ተደራሽ ለማድረግና የራሳቸውን ማሰልጠኛ ማዕከላትን እንዲያደራጁ የሚያግዝ ስለመሆኑ ተናግረዋል። ትክክል ነው። እነዚህ የፍትህ ማሰልጠኛ ተቋማት የሌላቸው ክልሎች በተቻለ መጠን የራሳቸው ማሰልጠኛ ኢንስቲትዩት እንዲኖራቸው ይፈልጋል። ተዛ ተፌደራል እየተወረወርክ ብዙ ይሄ ማለት ግን አሁንም በቅርብ ጊዜ የፌዴራል ፍትህና ህግ ኢንስቲትዩት በአዲስ የማቋቋሚያዎች እንደገና እየተቋቋመ ነው እና ትኩረት ሰጥቶ ከሚሰራባቸው ነገሮች አንዱ እነሱን የመደገፍ የማጠናከር ኢቭን ራሱ የራሱንም ብራንች ወደ ክልሎች ሊከፍት የሚችልበትን ይዞ ነው እየወጣ ያለው አዋጁ። ከዚያ አኳያ እነዚህ ክልሎች በተለይ ማሰልጠኛ የሌላቸው ተቋማት ማሰልጠኛ እንዲኖራቸው ይፈልጋል። ይህንን ማድረግ አለባቸው። በእኛ በኩል የምናደርገው ድጋፍ ምንድነው? አንደኛው የአሰልጣኞች ስልጠና እንሰጣለን። የአሰልጣኞችን ስልጠና እንሰጣለን። በየጊዜው ስልጠናውን ይወስዱና ሜቶዶሎጂውን ይወስዱና የህግ ጋፕ እንኳን ባይኖርባቸው የህግ ባለሙያዎች ላይኖርባቸው እንኳን ቢችል ሜቶዶሎጂ ላይ ችግር አለ። ስለዚህ ከሜቶዶሎጂ አኳያ ስልጠናውን እንዲወስዱ ይደረጋል። አዳዲስ በሚወጡ አዋጆችና በሚሻሻሉ አዋጆች ደግሞ ለአሰልጣኞች ስልጠና ብቻ ሳይሆን ዳኞችም አቃቢ ህጎችም እንዲያውቁ የማድረግ ስራ እንሰራለን ማለት ነው። ከዚህ አኳያ እንግዲህ ክልሉ ተጠናክሮ መቀጠል ያለበት ግንኙነታችንን የበለጠ አጠናክረን የተሻለ ስራ እንዲሰራ ማድረግ ይኖርብናል የሚል መልእክት ነው የሚኖረኝ። ስልጠናው በተጨባጭ ካጋጠሙ ችግሮች በመነሳት ተግባር ተኮር የሆነ ይዘትን የተላበሰ ሲሆን ለዳኞች የጦር መሳሪያ ህግና አስተዳደር፣ የፌዴራል ታክስ ህግ፣ የዳኝነት ስልጣንና የመሬት ካሳ ህግ ላይ ተመርኩዞ የተሰጠ ሲሆን የአቃቢያነ ህግ የስልጠና ርዕሶች የኮንስትራክሽን ህግ፣ የአቃቢያነ ህግ ስነ ምግባርና የሙስና የታክስና ኢኮኖሚ ነክ ወንጀሎች ላይ በማተኮር እየተሰጠ መሆኑ ተመላክቷል። በሌላ ጎኑ የወንጀል ስፍራ ማስረጃ አሰባሰብ፣ የወንጀል ምርመራ ሳይንስ ክህሎትና የኤሌክትሮኒክስ መሳሪያዎችን በመጠቀም የሚፈጸሙ ወንጀሎች ምርመራ በልዩ ሁኔታም ለፖሊሶች ተሰጥቷል። በኢትዮጵያ የፌዴራል ፖሊስ አባልና በኢትዮጵያ ፖሊስ ዩኒቨርሲቲ ወንጀል ምርመራና ፎረንሲክ ምርመራ ኮሌጅ መምህር የሆኑት ኢንስፔክተር ሁሉ አለም ግርማ በባለሙያ እውቀት ላይ የተመሰረተና ሁሉን አቀፍ ፍትህ ተደራሽ ለማድረግ ታስቦ የተሰጠ የሚገኝ ስልጠና መሆኑን ጠቁሞ ለማህበረሰቡ የሚገባውን ፍትህ ለመስጠት ወሳኝ ስለመሆኑም አውስተዋል። ዓላማው ፍትህን ተደራሽ ማድረግ ነው። ፍትህ በባለሙያው እውቀት ላይ በተመሰረተ ባለሙያ ተሰርቶ ለህብረተሰባችን የተሻለ ፍትህ የሚገባውን ማህበረሰባችን የሚገባውን ፍትህ ለመስጠት እኛ ጋር ያለውን ክፍተት መሙላትና በዛ ልክ ታጥቀን ወደፊት የተሻለ ስራ መስራት ነው።
ይሄንን ለማድረግ ደግሞ እዚህ የፍትህ ስርዓቱ ላይ ከፍተኛ ሚና ካላቸው የመጀመሪያውን እርምጃ ከሚራመዱት ውስጥ አንዱ የፖሊስ ሰራዊት ነው። የፖሊስ ሰራዊት በወንጀል ምርመራው ወንጀሎች ተፈጽመው ሲገኙ በመመርመር ከመፈጸማቸውን በፊት በመከላከል ከፍተኛው ሚና ይወጣል። ምርመራው የተሳካ እንዲሆን ፍትህ ስርዓቱ ከመነሻው የተሳካና የተቃና እንዲሆን ፍትህ የማግኘት ሂደቱ የተቃና እንዲሆን ይህ ስልጠና አስፈላጊ ሆኖ መጥቷል። የአቅም ማጎልበት ስልጠና ነው። አሁን ካለን ቴክኖሎጂ አንጻር አሁን ከደረስንበት እውቀት አንጻር ስልጠናውን ቃኝቶ ልንጠቀምበት በምንችል አግባብ ካለን ሪሶርስ አንጻር ልንጠቀምበት በምንችል አግባብ ማስኬር ነው። ስልጠናውን የተካፈሉ ባለሙያዎች በበኩላቸው ይህን መሰል ስልጠና ማግኘታቸው ሙያቸውን ከማሻሻል ባሻገር ለህብረተሰቡ የተሻለ ፍትህን ለማስፈን አጋዥ ኃይል እንደሆነም አስተያየታቸው ሰጥተዋል። በጣም ከፍተኛ ነው ማለት በተግባር ላይ ስንሰራ ነበረ። እነዚህ ደግሞ ኢንስቲትዩቱ የተሻሉ ልምድ ያላቸውን ከፍተኛ እውቀት ያላቸውን ሰዎች መርጦ በሚመለከታቸው ባለሙያዎችን ተሰብስቦ ይሄን ስልጠና መስጠቱ ከዚህ በፊት የምናውቀው እውቀት ላይ ሌላ ተጨማሪ ማለትም በተግባር ላይ ያለውና እውነታው ላይ ያለውን መሰጠቱ በስራ ባጋጠመን ክፍተት ህጉ ላይ ያለውን ክፍተት ሊሆን ይችላል። እንደዚሁ ደግሞ በተግባር ያጋጠመን ችግር ሊሆን ይችላልና እዛ ላይ በትኩረት ውይይት መደረጉ ስልጠና መሰጠቱ ለወደፊቱ ስራችን ላይ እንደ ግብዓት ነው። ነትም እንዳለ የዲሲፕሊን ግድፈት በሚኖርበት ጊዜ ተጠያቂነት እንዳለ ወደ ግድፈት ከመሄዱ በፊት አቃቤ ህግ ምን አይነት ስነ ምግባሮች ሊኖሩት እንደሚገባ የሰለጠንበት የተማርንበት ሁኔታ ነው ያለው። ያው ደስ የሚለው ነገር በዚህ ሙያ ረጅም ዓመት ያካበቱ ብዙ ልምድ ያላቸው ከዳኝነት ከአቃቤ ህግነት ከተለያየ ስራ የመጡ አሰልጣኞች ስለሆኑ የሚያሰለጥኑን በዛውም ልምዳቸውን ስራ ላይ ያጋጠማቸውንም ነገር እያነሱ እየተወያየን ስለሆነ በጣም ደስ ይላል። ከዚህ እውነት ለመናገር እየሰራን ባለንበት ሁኔታና አሁን መተን እዚህ ስልጠና ሲሰጠን በጣም የተለያየ ነው። በቃ ስልጠናው በጣም ለፖሊሶች አብሶ ለምርመራ ክፍል ሁሉ ነገር የሚያልቀው በእኛ ነው። እኛ በሰራነው ነው ፍርድ ቤት ደርሶ አቃቢ ህግ ደርሶ ውሳኔ የሚሰጠውና ምርመራ ላይ አሁን እየተሰጠን ያለው ስልጠና ደግሞ በጣም የሚያስፈልግ እጅጉን በጣም የሚያስፈልግ ስልጠና ነው አሁን እየተሰጠን ያለውና ከዚህ በኋላ ሄደን ወርደን ስራዎችን እንዴት መስራት እንዳለብን ማለት ከህብረተሰቡ ጋር ያለን ትስስር እንዴት ነው ወንጀል ቦታ ስንደርስ ምን መስራት እንዳለብን መሰብሰብ ያለብን መረጃ እንዴት እንደሆነና በቃ በቁልጭ ብሎ በቃ በተግባር ያየን ምስል መጥቶልን ተግባር ላይ ደርሰን መረጃዎችን ሰብስበን እንዴት መዝገብ አደራጅተን ለሚመለከተው ክፍል ማቅረብ እንዳለብን የተገነዘብንበት ትምህርት እድል ነው የተሰጠንና በጣም ወሳኝ የሆነ ትምህርት ነው ነው። ስልጠናው እስከ ፊታችን ቅዳሜ የሚቆይ ሲሆን በዘርፉ ልምድና የካበተ እውቀት ባላቸው ባለሙያዎች የሚሰጥ ሲሆን በክልሉ በየደረጃው ለሚገኙ ዳኞች፣ አቃቢያነ ህግና የፖሊሶችን ያካተተ ስለመሆኑም ያገኘነው መረጃ ያመለክታል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።